ሰላም ውድ ሀገሬ ልጆች እንዴት ናችሁ? ዛሬ ደግሞ የምንሰራው ክሬም ከረሜላ ነው ለረመዳን የሚሆን ማለት ነው። እሱን ለመስራት የሚያስፈልገን ይሄ ብረት ድስቱ ስሙ አርሺያ ነው። በጣም የሚያምር ደስ የሚል ብረት ድስት ነው። እሱን ለመስራት ደግሞ ሁለት ብርጭቆ ወተት ሁለት የክሬም ከረሜላ ይሄ ወረቀቱ አው ግዴታ እንደዚህ ቀስ ይያል ማለት ነው። እንትን እንዳይዝብን እንዳይጓጉልብን ማማሰል። ስኳር አንጨምረው፣ ስኳር አያስፈልገውም። ራሱ ክሬም ከረሜላ ጣፋጭ ስለሆነ ምናልባት ይሄ ክሬም ከረሜላው ከቀጠነ ማለት ነው ግሽጣ 2 ማንኪያ ማድረግ አለባችሁ። የሚወዱትም አሉ የማይወዱትም አሉ። ይሄ ደግሞ ከክሬም ከረሜላው ጋር አብሮ የሚሸጥ ነው። ትንሽ ከታች ከቂጡ እናደርግበታለን። ከዛ እንደዚህ እንገለብጠዋለን። ገለበጥን በኋላ 5 ደቂቃ 10 ደቂቃ እዚህ ጋር ከበረደ ከቀዘቀዘ በኋላ ፍሪጅ ውስጥ እንከተዋለን። በኋላ ደግሞ 30 ደቂቃ በኋላ መጠቀም እንችላለን።